አፊን እንጨርሳቸው በኢየሱስ ስም አፊኒን እንጨርሳቸው። ስሚ ታይም ሜከር አለሽ። እሺ ደግሞ እሱን ታይም ሜከር አለሽ። የኛን ግሩፕ 15 ሰከንድ ነሽ። 15 ሰከንድ ነሽ። እንጨርሳቸው። ሄሎ አድቫንቴጅ አለን። እሺ አፊኒ እኛ አድቫንቴጅ አለን። እሺ 15 ሰከንድ ጠብቅ። 15 በቃ አፊኒ ልቀቂ። ሄሎ አባ አፊኒ ልቀቂው። ድሮፕ ኢት አፊኒ በኢየሱስ ስም አረ ኢየሱስ በቃ ግሎብ የለም። በዝም ብላችሁ በማድረግ ሳይቆም ኢየሱስ ስም። እሺ ታይም ሜከር ሌላ ታይም ሜከር ሌትስ ጎ በኢየሱስ ስም ጦጣው ሞንክላው አንተ ሞንክዬ መኮንን አንተ መኮንን ጦጣው ጉድ ሰራቸው። ተቀመጡ ነበር እሱ እንደሆነ ብታውቁ። አንተ ትቀመጣለህ። እኔ ኮስማ ፕሪዝ እንዳያውቁት እኮ ዝም አልኩኝ። ስሙ እንዳያውቁት። ኧረ እኔ ደግሞ እንደው ቢጮቱ የትም እንደማይደርሱ ያውቁት ነበር። አቤት ሞንክላው የኔ መኳንንት መላኩ ሞንክላው እናንተ ያያችሁት የ800 ነጥብ ልዩነት እኮ በኢየሱስ ክርስቶስ ትዝታ የኔ ሰው የኔ ትዝታ የኔ እናት አንቺ ኩሩ አንቺ ቀብራራ የኔ ቆንጆ ዋይ ትዝታ የኔ ቀብራራ ትዝታ አመራለሽ እናት አለ በሄድክበት ቦታ ሁሉ ተከብረህ ትችላለህ በኢየሱስ እኔ ግን እንዴት የሚጫወተው እንዴት በሚችልበት ዮናታን ስማ ዮናታን ወዬ ሞንኪ ቢሆን ኖሮ እኮ አንጮሽም ነበር አለ አየህ እኔ ስሙን አልጠራሁትም ስሙን ላላችሁ ሰው ዲስሪስፔክት ነው እግዚአብሔር እሱ ያለው አንጮሽ ነበር አለ ገራሚ አጨራረስ ማይ ጋድ አረ ኢየሱስ አንተ ስንት ጨዋታ ነው የሰነፍኩ ኪራ አፊኒ ንግሬት ነበረች ማነው ግሎብ የለቀቀው ዳኒ በጣም ነሽ ምናመሰግን ዳኒ ትችላለሽ በጣም ነው ምናመሰግን አባቴ አረ ሞንኪ እንዴት ምንድነው የምታረገው ግን እኔ እግዚአብሔር አንተ እዛ እኮ 15000 እኮ ስናይፕ ተደርጓል እኮ እና ቤላ ምንድነው የሚያደርገው ምንድነው የሚለካከው ነው እኛም እኮ መጨረሻ ላይ ቅጣታችሁን ተናገሩ just do your ቅጣት I didn't even know it was like that but all right ቅጣታችሁ ወደ ቅጣት after 10 game አንድ ነው ያሸነፈው ደግሞ ገና ቅጣት አለባቸው እነሱ ቅጣት አለባቸው ይሄ ማሸነፍ ነው ይባላል እንዴ ይሄ ጉድ ነው ጉድ እኮ እኛማ ይኸውልህ እንዳንተ ተርመጥምጠነ የወንድ ሞት ነው የምንሞተው አረ አሳደን ማለት የወንድ ሞት ነው የምንሞተው በ200 ተወራለ አረ እንትን ከ3000 በላይ አረ የማስቲካ እያልን አይደለም እኛ አንድ ማስቲካ እያልን አይደለም አንድ ፊቸር እናታችሁ አላችሁ እኮ ሞንኪ እንደሆነ ብናውቀው ኖሮ እኮ አንጮት ነበር እኮ አላችሁ ይሄ እኮ ዮናታን በጨራሻላል ትክክለኛ ቅጣቅጣቸው እኛ 15 ጊዜ ነው ተንከባለሉ ያለው 15 ጊዜ ተንከባለሉ አይደለም ተሽከርከር እኮ ተሽከርከር ና አይዞህ ና ነሽከርከር ና አይዞህ እኔ ጌታ እመቤቴን ኤርቢ ላስት በመጨረሻ መናሽከርከረናቸዋል ያረጉሽን አርጋናቸዋል አልሰማሁም ምን አልከኝ አቤላ አንተን አላወራንም አይጠቅምም አላወራንም ተቀጡና እንቀጣለን ችግር የለም
ያይሰንልሽ እንዴሽ 15 እየቆጠርኩ ነው 2 አቤል 2 3 አቤል 4 አቤል ዮናታን ጆሮን ያዝ 5 አቤል 6 አቤል 5 ሂዳ ዮናታን 7 አቤል ዮናታን ሂዳ አትቁ 8 አቤል 7 ትሪፕል ነው 9 አቤል ትሪፕል ነው አረ ትሪፕል ነው 10 አቤል 5 ነው የቀረ 10 ዮናታን ጆሮን ያዝ 11 12 አቤል አረ ትሪፕል ነው 12 13 አቤል ናይ ይችላል ሂዱ ዮናታን ይኸው ይቀራል 12 ለማትቀጣውን ቅጣት ለምንድን ነው የምትጀምረው? በቃ አቤል 3 ይቀራልሽ የማትቀጣውን ቅጣት ለምንድን ነው የምትጀምረው? አይ ፕሪንስ ተቀባል ዮናታን ነው የሚቀረው። እሺ ለምንድን ነው አቋርጠን የምትጀምረው? ለምን አቋርጠን አላልክም? አቤልን አላየሁም። በጣም ይቅርታ። እሺ ሂት ኦፍ ዘ ሞመንት ነው ለመቅጣት ደግሞ ማለት ነው በቃ አትቀጣቱ። የወጣሽ መስሎኝ እኮ ቴንኪው። አንድ ላይ ካልኩ ምንድን በጣም ይቅር አቤል በስርዓት ተቀጣል። እናመሰግናለን ማለት ነው። ግን ማለት ነው እኛ እያረፍን ስንቀጣ ግን ማለት ነው እንዳይደብር ቀጡ ነው። እኛ አረቷቸው እኛ በስነ ስርዓት እንቀጣላችኋለን። እኛ የመቀጣያ ፖይንት ነው ማለት ነው። አንድ ሺህ ጋይስ አንድ ሺህ ተመረቀሽ ምንድን ነው እናትም አባት እማ የባስ ቁጥር ነው እንዴ? የቤት ቁጥር ነው እንዴ? ይቻላል እንዴ? እንደዚህ 329 እንዴ? ኖ ጋይስ ምንድን ነው የምታረጉት? እንዴ የመርቃችሁ አንተ ፕሪንስ የኔ ይሄማ በጣም የፋራሙ ነው። ጥራው እኔ እኮ መጀመሪያም ብያለሁ ለከስተመሮች ክብር ይኑር እንጂ እግዚአብሔር ላክልህ ለከስተመሮች በቃ ክብር ይኑር። እሱ ማየት ይችላል፣ ችግር የለውም። ከላይ ወጥቷል። እኔ እቀጣላለሁ። ንገረኝ ቅጣቱ። ገብርኤልን እኔ እዛ ያለበት እዛ ማድረብ ቤቱ ድረስ ነው የምሄደው። አይተኛትም እና ትሙት አይተኛትም ናኦሚ። እኔ ገና ራሴ ህይወቴ እንዲቀየር የምፈልግ ሰው ነኝ። እሱ አጠራቅሟል፣ ማየት ይችላል፣ የራሱ ጉዳይ። እኔ ምንም እዚህ ጋር ብዙ ሰው ማስተዳደር ሰው ነኝ። ቤተሰቦችን ደግሞ እዚህ ሙድ ይዛል እንዴ? እኔ መጀመሪያ ብያለሁ ናኦሚ፣ ከታኩር ጋር ስጫወት ሁሌ ነቅሎ ነው የሚወጣው። እንደዚህ ነቃለ። እኔ ልቀጣላችሁ ነኝ። ቅጣቱ ችግር የለውም ናኦሚ። ቅጣቱ ጉዳዩ የክብር ጉዳይ። ለምን ጥሎ ይወጣል? ቅጣቱ ችግር የለውም። ጊፍቱን ማክበር ስለሆነ ልቀጣላችሁ። አዎ እኮ አሁን እዚህ የሚላከው እኮ ስቲከር አይደለም አይደል? ቴክስት አይደለም የሚላከው። እሱ በፈለክስ ነው እንደ ላይብ የገባው። እኔ ድሮ እኮ ነው ማለት አዎ አንተማ እንዴት ገባ? ኧረ እኔ ችግር የለም። እና ደግሞ ልክ ነው በላችሁ። ደግሞ ያለው ነገር በጣም ልክ ነው። ማርያም እኔ ነው በእናትህ ስንት ነገር የምጠብቀኝ ሰው ነኝ። እግዚአብሔርን እኔ በዚህች ልጅ አጠራቅሟል። ምንም ችግር የለበትም እንዴ። እኔ በዚህ እኮ ቅጣት እኮ ነው። ቅጣቱ ችግር የለውም። ተቀጥቶ ደህና ደሩ ብሎ መሄድ እኮ ይቻላል። የማይቻል ነገር የለም እዚች ምድር ላይ ሲኖር። እኔ እንኳን ተስፋ ቆርጬ ነበረ። ተስፋ ሰጠኝ ይሄ ልጅ ተስፋ ሰጠኝ። ገብርኤልን አንተና እሱ ተስፋ ሰጣችኝ። ይሄ ልጅ እንዴት ነቅሎ ይወጣል?
5 ዘፈን ወጥቶ እንዴት ነቅሎ ይወጣል ከለል እኔ እሺ ምን ላድርግ ልበላቸው? ልጅ መተኛት የለበትም። እዛው ቤቱን አቋል እወድለታለሁ። ገብርኤል አንዴ እናንተ ጋር ቼክ አድርጉ። ማረድ ይችላል። እኛን እኔ እንደዚህ አንገቴ መቁረጥ ይችላል። ችግር የለውም። እኔ ሞትለታለሁ። እኔ ነውርም አልጠቀምኩት መሞት ይችላለሁ። ግን እሱ ጋር ሼር አድርጉለት። ማርያምን አስገቡት ጋይስ፣ ማርያምን አስገቡት። አይ መደወልም ካለብን ደውለው ገብቶ የሆነ ነገር አድርጎ ይውጣ። ቢያንስ ይቅርታ በስልኩ ሊያሳብብ ነው በአይፎን ነው የገባው። መቼም ታውቃለህ። ኧረ ቢያንስ ደውሎ ይግባ። ልዬ የኔ እናት ፍራይዴዎች በሏቸው ደግሞ በላቸው። 5 ዘፈን ነው እንዳወጣው 5 ዘፈን ነው እንዳወጣው። ተው እባክህ። አዲሱ 6ኛ ዘፈን ነው። እግዚአብሔርን በጣም ነው የሚያናደው ግን አሁን እኔ እኮ ጦር ይዞ እንዲቆም እየጠራኝ ነበረ። ለምን እኔ ጦሩን እኔ ጠላት የለብኝም። እኔ ለሱ ዘፈን ላይ ጦር ለሚሰለፈው ግን ዘፈኑ ላይ ማምጣት አለበት። እዚህ ላይ እኔ ሰው ክፉ ነገር መናገር አልፈልግም። ሶስት ደርሷል። መቅዲ በቃ አሁን ትምህርት የወሰድኩት አሁን ሰው ሲለወጥ ማይወድ ብዙ ሰው አለ። እኔ አውቃለሁ። ሰው ሲለወጥ ማይወድ አለ። ልጅ አሁን እኔ ምን አድርጌለት ነው? እኔ አሁን ገና ያልፍለታል ብሎ ነው። አይ ለበላቸው ሲደርስ መቆየት ነበረበት። ለማንም አይደለም። ገብርኤል ቤቴ ላይ ማንም የለም። እንደዚህ ከፈለክ የዘለልኩ ምናምን ነው ማድረው። እኔ የሚቆጣጠረ ሰውዬ ራሱ ሌላ ሀገር ሄዷል። ማታ ሄዳለሁ ብዬ አልነገርኩም ለአንተ። አልቀሰቀሱም። 9 ሰዓት አኝቼ ሳልቀሰቅሱ ነው የሄዱት። ጥሩ ቤት ሰፊ ነው። እንደፈለኩ የጨውኩ ምናምን ነው ማድረው። ግን እኔ እሱ እስኪመጣ ድረስ አልተኛም። ገብርኤልን ገና 7 ሰዓት ወጥቷል። ከላይ በላቸው ተረጋጋ። በቃ ከሌላ ሰው ጋር ያው መጥቷል። ያው ምንድን ነው ያላችሁት? መጥቷል። ያው አይ መጥቻለሁ። እኔ ምን እንዳልክ ንገረኝ። ማማ ምን አልኩት? እኔ ይወጋ ድምፁኑ አንቺ እኮ ፍሳሽ ነገር እየወሰድሽ ነው። ተጎርተሻል መሰለኝ። አዎ ኮንዲሽን እየጠበቅኩ ነው። ሰሞኑን ትንሽ ኢነርጂ እየጨረስኩ ነበረ። በአንድ ጥጦ አድርገውና ጨረሰው። አይን ነገር ምንድነው? አንተ አደረብህ እጅ ላይ። እኔ እንደው እግዚአብሔር እኔ እስከ ዛሬ ድረስ ምን ሆነ ነው ማትወፈረው? ያለው ለካ ዶክተር እያዘዘው ነው የምትበለው። ምን አባህን ሳገባህ አንተ የሸርሙጣ ልጅ፣ አንተ የቡሽቲ ልጅ ምን አባክ ካገባህ? አሜን። አንተም ስለተናገር እግዚአብሔር ያንተ እንጀራ ይክፈት። አሜን 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 አሜን። ከሰው እኩል አደረግህ። ከዚህ በላይ ምን አለ? ምንም የለም። ከዚህ በላይ ምንም የለም። ይሄ ዳስታ በቃ ቃላት የለኝም። እግዚአብሔር እመቤት እኔም የለኝም በላቸው። እኔም የለኝም። አየህ እግዚአብሔር ሰው ያዘጋጅ አላልኩም? እግዚአብሔር ሰው ያዘጋጃል አላልኩም? አዘጋጀ። እግዚአብሔር ስራ ይዘገያል እንጂ ይደርሳል። እግዚአብሔር ያንተ ስራ ትልቅ ነው። ሰፊ ነው። እግዚአብሔር አሜን። ሚሽን አኮምፕሊሽድ። እግዚአብሔር ሚሽን አኮምፕሊሽድ። ኦኬ ደግሞ ስማ በላቸው። ቤስት ኦፍ 3 ነው። ዩዘር 5000 ምን ኔትወርክ ነው? ተው እንጂ አባ። ሄሎ እስቲ ጋይስ እስቲ ታይሚንግ የማይሆነው ሆነ።
ጌም እየተጮኩ ነበረና አባ ናሁም እና ፍራይዴ ተቃራኒ ሆነው ጫጩት ሆኑ እያሉ ነው። ለቤተሰባችንም ክብር አይመጥንም በእውነቱ አይደል አባ። ስለዚህ እሺ ኔትወርክ 19 አባ 18 17 አባ 16 አባ 15 አባ 14 አባ እነሱ ደግሞ እኛ ብናሸንፍ አባ 10 ንጉሱ መጣ።